ተአምር የሆነብኝን ነገር ላሳያችሁ ነው። ገዳማውያኑና ጸበልተኞች ጸሎት እያደረጉ ነበር። ይህችን አህያ አያችኋት? ሙሉ ጸሎቱን እንዲህ ቆማ ነበር፣ ምንም ዝቅ ሳትል። ተመልከቱ። ያለሁት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ውስጥ ነው። ልክ በገዳሙ እንደደረሱ ያየው ትዕይንት ነው። ተመልከቱ። መጽሐፍ ቅዱስ ላይ ሰይፍ የጨበጠውን መልአክ ያየችው ግን አህያይቱ ነበረችና እንዳየችውም ከመንገዱ ፈቀቅ ብላ ወደ እርሻው ገባች። በለዓምም አህያዋን ይደበድባት ጀመር። ይህችው አህያ ግን የበለዓምን ዱላ ተቋቁማ ወደ ቅጥሩ ተጠጋች። ያየችው የእግዚአብሔርን መልአክ ነውና ይለናል። እዚህ ጋር ጸሎቱ ያበቃበት ጊዜ ነበር። አያችኋት? አሁንም አለች። ልክ ሰላም ግቡ ሲባል እመቤቴ አያችኋት መብላት ጀመረች። እስማ በዚህ ቅዱስ ስፍራ ላይ ብዙ ተአምራት ተደርገዋል። ሞትም የተነሳበት ነው። በእናንተ ደጋግ ልብ ባላችሁ ሰዎች ደግሞ የእናቶች ባዕት ከዚህ ወደዚህ እንዲህ ጥሩ ተደርጎ ተሰርቶ በሐሙሲት ከተማ ይህንን የመሰለ ሀገሬውን የሚጠቅም ሱቅ፣ በገዳሙ የተሰሩ የጥበብ ልብሶች ሕይወትን የገዛውትን አያምሩ? በዚህ ልክ ደግሞ ጥበብን፣ ሸማን፣ የጥበብ ቤት አያችሁ። እናንተን ፍሬ አያችሁ፣ እናንተን ውጤት። አሁን ላይ እንደ እግዚአብሔር ቸርነት ብዙ ተጉዘናል። ታዲያ እንደ እናቶች ባዕት ሁሉ የአባቶች ባዕት ይቀረናል።